አለይኩም ወራህመቱላሂ ወበረካቱ። ውድ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይኔ ያለሁ አልሐምዱሊላህ። እናንተ እንዴት ናችሁ? ያላችሁበት ሰላማችሁ ብዝዝት ይበልልኝ የኔ ውድ ፋሚሊ እና ቤተሰብ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን አዳዲስ ቪዲዮ ሸር ባረኩ ሰዓት እንዲደርሳችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውድ ፋሚሊ። በጣም ነው የማወዳችሁ የማከብራችሁ የኔ እንቁ ተወዳጅ ናችሁ ቤተሰብ ወይ ማለት ነው። ዛሬ እንግዲህ ማሳያችሁ የዛሬ ውሎዬን ነው። የዛሬ ውሎዬ ከራሴ ጋር ነው ማለት ነው። ከራሴ ጋራ ለራሴ ነው ዛሬ ማለት ነው። ረመዳን ከገባ ዛሬ 5 ቀኑ እንግዲህ ይሄን ይመስላል። እንጀራ እየጋገርኩ ነው። ያው ይሄንን የምጋግረው ግን ብቻዬን አልበላም። ያኔ ብቻ ያበላ ብቻ ያራል ይባላልና ብቻዬን አልበላም። ጎረቤት ጋር ነው ግን ሸቃላ ነኝ። መዳም ቤት ነው የምሰራው። መዳሜ በተኛይበት ሰዓት ያኔ ግግር እያረኩኝ እንደዚህ ስርት እያረኩኝ ይበላለሁኝ። ደግሞ ጉሉ ማሻአላ ተባረከላ። ተመልከቱ እንግዲህ ሙያዬን ማለት ነው። አያችሁት? ማሻአላ ተባረከላ። ይሄንን ይመስላል የኔ ውድ ፋሚሊ። የምጋግረው እንጀራ እንዴት ነው አገጋገሩ? አቡካኩ እንዴት ነው የምትሉ ካላችሁ ኮሜንት ላይ አሳውቁኝ፣ እነግራችኋለሁኝ እንዴት አውቁች እንዴት እንደምጋግረው ማለት ነው። ያው ጊዜ የለኝም አሁን ረመዳን ስለሆነ ያኔ ወቅት አመቻችቼ ነው የምሰራው ማለት ነው። አሁን ጊዜን የመተኛ ሰዓቱ ደርሷል። የመተኛ ሰዓት ትቼ ነው አሁን የራሴን ለስራ ብዬ ማለት ነው። በቃ እንጀራ ሲናፍቀኝ ለምን ጋግሬ አልበላም ብዬ ተነሳሁና ማታ ላይ ያኔ ፍጡር ታበቃሁም በኋላ እምስ አድርጌ አወካሁት ማለት ነው። ክታርጌ ማታ አወካሁት ለአሁን ደረሰ ማለት ነው። አሁን ተመልከቱ ታሰፋ ማለት ነው። እንግዲህ በአንድ እጄ ነው ልወለጋገድ ይችላል። እንዳትስቁ፣ የምር እንዳትስቁ። በአንድ እጄ ስለሆነ ማለት ነው። ማስፊያውም መብሪቅ ነው። አያችሁት? ተመልከቱ እንግዲህ በአንድ እጄ ስልክ ይዤ በአንድ እጄ እያሰፋሁ ማለት ነው። አያችሁ? በሁለት እጅ ነው እንደሚሰፋው እንዳትሉ ማለቴ። ስልክ ይዞ እንዴት ነው ተመልከቱ። ይሄንን ይመስላል የኔ ውድ ፋሚሊ። ሙያ አለ ማለት ነው። የእናቴ ልጅ ነኝ በሙያ በኩል ማለት ነው። አልጠራጠርም። እናማ ይሄንን ይመስላል። ይሄው ማስፊያይቱ ብርቅ ናት። ይሄው እንጀራው ይሄው አያችሁት? ይሄንን ይመስላል። እና ለምንድን ነው የማታበረታቱ? ለምንድን ነው የምር አበረታቱ። ይሄን ወጥቶች አበረታቱ። ላይክ ሰብስክራይብ አድርጉ። ወላሂ እኔ ምን ብዬ ልንገራችሁ? የምር ይሄንን የዩቲዩብ ቻናል ለፈለኩበት ነገር ብታውቁ በእርግጠኝነት እስካሁን 1000 ሰብስክራይብ ለሞኔታይዝ ታበቁ ነበረ፣ ግን ስለማታውቁ ነው። እና ውድ ቤተሰቦቼ እናንተም የመዲያም ቅመም ግን አይደለም፣ የመዲያም ቅመም አይደለም። እኛ ሸቃላ አይደለም እንደ ሸቃላ ነን እኮ የምር ሸቃላ ነን፣ አህያ ነን እኛ ማለት ነው። ግን አህያ የሆንበት ለራሳችን ነው፣ ለራሳችን ሀጃ ነው። አልሐምዱሊላህ ረብል ዓለሚን ቤተሰቦቻችንን ተቸግረ ማላቀቅ ስለሆነ አልሐምዱሊላህ። እና የቤተሰቦቿ ቅመም የቤተሰቦቿ መድኃኒት ተብለን ብንጠራ ደስ ይለኛል። እና ጋግራችሁ ለመብላት የምትፈልጉ እንዴት አርገሽ ይሄንን የሚያምር እንጀራ እንዴት አርገሽ ብታወቂው እንዴት አርገሽ ብትሰሪው ነው ብላችሁ ለምትሉ ኮሜንት ላይ አሳውቁኝ፣ አሳያችኋለሁ ማለት ነው። እነግራችኋለሁኝ። ያው ወቅት እያመቻቸው ነው ማለት አሁን ረመዳን ስለሆነ ቆይ እንጀራ ይላውጣ እንግዲህ ለኔ አቆምኩት። እየጋገራችሁ መብላት የምትፈልጉ ካላችሁ እንጀራ መጋገር የማታውቁ ካላችሁ እንዴት እንደሆነ ነግራችኋለሁ። ወላሂ ነግራችኋለሁ። ኮሜንት ላይ አሳውቁኝ ማለት ነው። ጠይብ መዳም ቤት ደግሞ ይሸት ይሆናል ምናምን ለምትሉ አትፍሯቸው፣ ወላሂ አትፍሯቸው። መስረቅ ነው እንጂ የሚያስፈራው ማለት እውነታውን ተናግራችሁ እንጀራ መጋገር ፈልጋለሁኝ ካላችሁ ምንም አይሉም፣ ወላሂ ምንም አይሉም። ሲቆላ ይሸትብናል ካላችሁ ደግሞ አይሸትም። ሀይቀታን እስቲ ያር ድረስ ተቆላችሁ ነው የሚሸተው ማለት ነው። እናንተ
በብረት ድስት አድርጋችሁ ክድን አድርጋችሁ እሳቱን ቀንስ አድርጋችሁ ተውት። ራሱ ይሞካል ማለት ነው። ራሱ ይሞካል ብላችሁ ክድን አድርጋችሁ ከዛ በኋላ እንዲሞቅ ያክል ነው። ታሞቀ በኋላ ማለት ነው። ይሄው አሁን ይሄን እንጀራ ተመልከቱት። ላይ ማለት ቡኒ እስኪሆን ድረስ አልጠበቅኩትም። እንጀራው እንዲጠቁር ነው እንደዛ የሚባለው። ይሄው አያችሁ ይሄው ነጩ እንዲቆትና የሆነ የቂጣ ስንዴ አለ እሱ ጋር አደባልቄ ያወካሁት። ስንዴውን እህል ግን የስንዴውን እህል እንዳትቆሉ እንዳታመሱ፣ ነጩ እንዲቆት ነው ማመስ ያለባችሁ። የስንዴውን እህል ታቆላችሁት ማለት ነው የምር ጥሩ አልሆነም። እኔ ስለጀረብኩት ነው ማለት ነውና ሞቅ ሞቅ ታላ ተሞቀ ሲጀመር ተሞቀ ማለት ነው። በውሃ ሙቅ የሞቀውን ዲቆድሞ መልሳችሁ በውሃ ሙቅ ጨምራችሁ ማውካት የለባችሁም እንዳይበላሽባችሁ ማለት ነው። ተጠንቀቁ። ተቆላችሁ በኋላ ወዲያውኑ አብኩት። ከዛ ማታ አብኩታችሁ ጧት ጋግሩት። እንዲህ አይነት እንጀራ ይሆንላችኋል ማለት ነው። እርሾውን እስከ ስንት ቀን አሳደረን ነው እርሾ ታላችሁ ደግሞ እርሾውን እነግራችኋለሁ። አሁን አይርዘምብኝ ሲረዝም ቪዲዮን የሚያይልኝ ስለሌለ ቪዲዮን አጠራጠር እያደረኩ እነግራችኋለሁ። ተፈለጋችሁ ኮሜንት ላይ አሳውቁኝ። አሁን እንጀራ እየተበላሽብኝ ነው እያቆየሁ ማለት ነው። ስለዚህ እንጀራ እንዳይበላሽብኝ ማለት ነው። ሙት እንደዚህ አይነት ይመስላል። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የምር ላይክ ሰብስክራይብ አድርጉ። ሰወዳችሁ ላይ ሰወዳችሁ